አጋጣሚ ልክስክስ የሆነ ነፋስ ምድር ላይ የተዝረከረከውን ፌስታል መንገደኛው ላይ እንደ ማስታወቂያ እያመጣ ይለጥፋል። አቧራውን እንደ ህፃናት ተሽከርከር ጨዋታ አይነት በክቡ እየተቀለለ አንዳንድ ሰዎች በቀጥታ ሄዶ ይከባቸዋል። ሴቶች የያዙትን ቦርሳ፣ ወንዶች ደግሞ ሸሚዛቸውን፣ ኮታቸውን እንዲያው በእጃቸው የያዙትን ማንኛውንም ነገር ወደፊታቸው በማስጠጋት ወደ አይናቸው የሚዶለውን ያቧራ መንጋ ለመከላከል ጥረት ያደርጋሉ። ወደ አደባባዩ ሲቃረብ ክብ ሰርቶ የተጠቀለለ አቧራ የተሸከመ ነፋስ መሃል ላይ አድርጎኝ ያገኘሁት። ከፊት ለፊቴ አንድ ከወጣትነት ትንሽ አለፍ የሚል ሙሉ በሙሉ ወደ ጎልማሳ ያልገባ ሰውዬ በግምት ወደ 40 የሚሆን ዳቦ በፌስታል ተሸክሞ እየተጓዘ ነበር። ታዲያ ራስን በመጠቅለልና በማፍታታት የሚዝናናው ነፋስ ሚዛኔን አዛባውና እየተወዛወዝኩ በድንገት ሳላስበው ከሰውየው ጋር ተጨመርኩ። ይቅርታ ወንድሜ፣ አዋራው ነው ሚዛኔን አዛብቶ ወደ አንተ መጥቼ እንድጋጭ አደረገኝ አልኩት። በጠባብ ቲሸርት የተተከተከውን ጡንቻውን እየተመለከትኩ ኧረ ጣጣ የለውም ስታይል አስበህ አይደለም በማለት መልስ ሰጠኝ። ነፋሱም የሁለታችን ሚዛን ካዛባ በኋላ አደባባዩን አለፍ ብሎ ጉልት ገበያተኞች ላይ ደረሰና ለመሸጫ የሚጠቀሙበትን የፌስታል ጥቅል በትኖ ይጫወትበት ገባ። በግምት ከመቶ የሚያልፍ ፌስታል በአየር ላይ ተበትኖ ትርኢት የሚያሳይ የጦር አውሮፕላን በረራ አስመሰለው። ይህ በእንዲህ እንዳለ ከጦር ኃይሎች ወደ ዓለም ባንክ የሚጓዝ ታክሲ በድንገት ደረሰ። ረዳቱ በበሩ በኩል ባለው ጠባብ መስኮት አንገቱን አውጥቶ ዓለም ባንክ እያለ ይጮኻል። እኔ ከቆምኩበት ቦታ እንደደረሰ በሩን ከፈተና ቤተል የምትወርዱ ፈጠን ብላችሁ ውረዱ ትዕዛዝ ሰጠ። ሁለት ሴት ተሳፋሪዎች ወይኔ ሙቀት፣ መኪናው ደግሞ የሆነው አሮጌ ቆርቆሮ ነገር ነው እያሉ እያኩተመተሙ ወረዱ። በደማቅ ቀይ ቀለም አፏን የተቀባች ልጅ መልስ አለኝ እኮ አትመልስልኝም እንዴ በማለት ትንሽ ሞልቀቅ ባለ አማርኛ ረዳቱን ጠየቀችው። 200 ብር ተቀብለው የነበረው ረዳት ታዲያ ምን ያስጮህሻል በማለት በንዴት ከጦፈ በኋላ ያውልሽ ስትገቡ በልመና ስትወጡ በርግማን አለና መልሱን በብስጭት መለሰላት። ለምን እንደተነጫነጨ ወዲያውኑ ገባኝ። አባት ዓለም ባንክ ነህ አለና መልስ ሳልሰጠው ጠቅልሎ ሊያስገባኝ ይገፋኝ ጀመር። አይደለሁም ዘንብለህ ነው ገፍተህ የምታስገባኝ? ምን አይነት ስነ ስርዓት ነው? የሚገባውን ያህል በንዴት ጮኩበት። ትንሽ ዝግጁነቴም ድንጋጤ ቢጤ አጫረበት መሰል። ኧረ አባቴ የምትሄጅ መስሎኝ ነው፣ ይቅርታ ይመችሽ ስታይል አለኝ። ምን አይነት ስታይል እንደሆነ ግን እኔም አልገባኝም። እሱማ ከነጭራሹ አልገባውም። ራሱን ወደ ታክሲው ካስገባ በኋላ አንገቱን ብቻ በመስኮት ወጥፎ በሩን እያንገጫገጨ ከዘጋ በኋላ እየተንገጫገጨ ወደ ዓለም ባንክ ገሰገሰ። እኔም ጉዞዬ ወደ አየር ጤና ነበርና ወደ ታክሲ ተራው አቀናሁ። አየር ጤና ነሽ አባት ግቢ አለኝ። ሱሪው ሊወልቅበት እየታገለ ከፍ ዝቅ እያደረገ የሚታገለው ወጣት ረዳት በግራ ጉንጩ ጫት ቋጥሮ ይዟል። አይኑ የከሰል ፍም መስሏል። ገና በጧቱ አትክልት እየፈጨ ነው። ሰው እንዴት እየሮጠ ያገኘውን ገንዘብ በሽታ ይገዛበታል። ወደ ታክሲው እንደገባው ከፍተኛ የሆነ የሙዚቃ ድምፅ ያስገመግማል። የጥቁር አሜሪካዊ ራፕ ሙዚቃ ነው። ሾፌሩ ሙዚቃ መሆኑን እንጂ
ስለምን እንደሚዘፈን የተረዳው አይመስለኝም። ብቻ የሌላ አይነት ስድብ የለም ብል ማጋነን አይደለም። ሙልጭ አድርጎ እያሰደበን ወደ አየር ጤና ቀጠለ። ከሹፌሩ ፊት ለፊት ብዙ አይነት መንፈሳዊና ዓለማዊ ጥቅሶች ተለጣጥፈዋል። የሚዘፈነው የፈረንጅ ዘፈን ደግሞ ሁሉንም ጥቅሶች አፈርድም የሚያበላ ክብረ ነክ ነው። የሰለጠነ ነው ለመባል ያህል አንዳንድ ስንኞችን አብሮ ለማለት እየሞከረ አየር ጤና ደረስን። ወደ ድንኳን ገበያው ደረስኩ። የወጥ መከለሻ ወጥ መከለሻ ወጥ መከለሻ፣ ቃሪያ ቃሪያ ቃሪያ፣ ቲማቲም ቲማቲም 3 ኪሎ በ100 ብር፣ ነጭ ሽንኩርት ነጭ ሽንኩርት ነጭ ሽንኩርት፣ ጫማ በ150 ብር፣ ሸሚዝ በ250 ብር፣ አጋጣሚ ነው ይላል የሚሉ ድምጾች በስፋት ይሰማሉ። ወይ አጋጣሚ! እግረ መንገዴን ስንቱን ታዘብኩት።